እንዳስተማሪን ከሆነ አላህ አካል ምናምን እንደሌለው ነው እና እፎይ ላይ ባደረግከው ላይፍ ላይ አካል እንዳለው ስትናገር ሰምቼ ነው እና ያን እንድታስረዳኝ ነው። እሺ፣ አካል ሲባል ለሁለት ይከፈላል። አንደኛ ሰዋዊ የሆነ አካል አለ። ልጁ ሲጠይቅ የነበረው እንደኔ አይነት እጅ አለው ወይ እያለ ሲጠይቅ ነበር። የዛኔ ላ የለውም እንዳንተ አይነት አካል ብያዋለ። አላህ ስብሐነ ወተዓላ ፈጣሪ ነው፣ አምላክ ነው እንጂ ሰው አይደለም። ስለዚህ የሰዎች አካሎች እየቆጠረን ይሄዳለው ይሄያለው ብለን ከሰው ጋር የሚመሳሰል አካል አናደርግለትም። ይሄ ክህደት ነው። አምላክ አላህ ስብሐነ ወተዓላ በነቢያት በኩል በነገረን ልክ አለኝ ብሎ የተናገረውን አለው እንላለን፣ ግን ከፍጥረታት ጋር በማይመሳሰል መልኩ አላህ ስብሐነ ወተዓላ አያለሁ ብሏል፣ አይን አለኝ ብሏል። አይን አለ፣ አይኑ ግን እንደኛ አይመስልም። ያ ነው። ግን አሁን አልዓቂዳ አታህዊያ የሚለው ኪታብ ላይ አሁን ገጽ 10 ቁጥር 48 ላይ ምን ይላል መሰለህ? አላህ ከድንበር ከግብ ከአካላት ከክፍሎች እና ከመሳሪያዎች የጠራ ነው፣ እንደ ሌሎች ፍጡራንም በስድስቱ አቅጣጫ አይከብብም ይላል። እሺ፣ ምንድነው እምነትህ አንተ? እኔ ሙስሊም ነኝ። ኢየሱስ ክርስቶስ ምንድን ነው? ነብይ ነው? ነብይ ነው። ኢሳ አምላክ አይደለማ? አይደለማ። እሺ፣ ሙስሊም ነህ? እርግጠኛ ነህ? ሙስሊም ነኝ። ስሜ ማሂር ነው። 16 ዓመቴ ነው። አየሽ፣ በቃ ለማንኛውም በቃ ችግር የለውም። ማንም ሰው ኮሜንት ላይ እንዳናገረው ሙስሊም ነው እንትን አለ፣ ገና ልጅ ነው። ለማንኛውም እየተነገረው ነው። አልዓቂዳ አጣሐዊያ ኢማሙ አጣሐዊ በጣም ትልቅ ዓሊም ናቸው። ትክክል ላይ የተናገሩት ነገር እዚያ ቦታ ላይ ላ ተሕዊሂ አልጅሃቱ ሲት ማለት ስድስቶቹ አርካኖች አያዋስኑትም ሲባል ጊዜ ቢሐይቱ አነ አላህ ስብሓነሁ ወተዓላ ቱሒጡ ቢሂ መክሉቃት ፍጥረታቶች እርሱን አያዋስኑትም ሲል ጊዜ ለምሳሌ ጅሃቱ ሲት የሚባለው ምንድን ነው? መጀመሪያ የሚለውን እንወቅ። እሺ፣ ስድስቱ አቅጣጫዎች ማለት ከላይ 1፣ ከታች 2፣ ከፊት 3፣ ከኋላ 4፣ ከቀኝ 5፣ ከግራ 6። እነዚህ አዋስነውት እርሱ መሀል ላይ ሆኖ ከሆነ አላህ ስብሐነሁ ወተዓላ እንዲህ ብሎ የሚያስብ ሰው ካለ ይሄ ክህደት ነው። አላህ ስብሐነሁ ወተዓላ ላ ዩሒጡ ቢሂ አልመክሉቃት ፍጥረታቶች እርሱን በፍጹም አያካብቡትም። ስድስቱ አቅጣጫዎች አያዋስኑትም ሲባል ያለ ማለት ነው። ነገር ግን እርሱ ከፍጥረት ዓለም ሁሉ በላይ ነው። ገብቶሃል አይደል? ይሄን ከዚህ ጋር የሚገናኝ አይደለም። ከፍጥረቱ ዓለም በላይ የሆነው በችሎታው ነው ወይስ በአካል ነው? በራሱ በማንነቱ አላህ በማንነቱ እርሱ ከፍጥረት ዓለም ሁሉ በላይ ነው። ቃለ አርረሕማኑ ዐለል ዐርሽ እስተዋ ይላል። አዛኛው አምላካቸው አላህ ከዓርሽ በላይ ከፍ ብሏል ይላል ቁርአን ራሱ። እሱ ጋር አሁን እኮ ችግሩ ትርጉሙ ነው። ኢስተዋ የምትለው ቃል የምን ችግር? ብዙ ትርጉም አላት። ምን ትርጉም አላት? ለምሳሌ ተቆጣጠረ። ማን ነው እንደሱ ለፈሰረ? እንጃ። እሺ፣ ቡኻሪ እና ሙስሊም ላይ በተዘገበው መሰረት የነቢያችን ሰለላሁ ዐለይሂ ወሰለም ሰሓቦች ተማሪ የሆኑት ሙጃሂድ እና አቡልዓሊያ፣ ሙጃሂድ አብዱላህ ብን አባስ ተማሪ ነው። አቡልዓሊያ ደግሞ የብን መስዑድ ተማሪ ነው። እነዚህ ታላላቅ ታቢዕዮች አላ ወርተፋዕ ብለው ፈስረውታል። አላ ማለት ከሁሉ ከዓርሽ በላይ ሆነ፣ እርተፋዕ ማለት ከሁሉ በላይ ከዓርሽ በላይ ከፍ አለ ማለት ነው። ላሳየህ እንደሱ ብሎ እንደፈሰሩት ማስረጃ ለውጣለህ? እሺ፣ ደስ ይላል። እንደሱ ነው ይሻላል።
ሰፋ የለም። ያው እና ተመልከቱ صفة الاستواء على العرش كعرش بلاي كف مالت صفة فعلية ثابتة لله عز وجل بالكتاب والسنة. قوله تعالى الرحمن على العرش استوى، قوله ثم استوى على العرش ይህ ሰባት ቦታ እንደሚገኝ ከተናገረ በኋላ አን አቢል ዓሊያ ይታያል። አቡል ዓሊያ የአብደላህ ብኑ ዓባስ ተማሪ ነው። ያን አብደላህ ብኑ መስዑድ ተማሪ ነው። ታላቅ ታቢዒ ናቸው። عن أبي العالية في قوله ثم استوى على العرش يقول ارتفع يو كعرش بلاي كف على مالتنا يتايال يا كنا منشو تفسير ابن أبي حاتم أنا يوم جلد قدر سوا مسترد مجاهد ابن عباس تماري وهي ودقمه. وعن مجاهد في قوله ثم استوى على العرش على العرش يو كعرش بلاي كف على عرش بلاي هنا ذلك عرش بلاي هنا. قال السمعاني من قالوا أهل السنة يقولون أن الاستواء على العرش صفة فعلية صفة لله تعالى بلا كيف والإيمان به واجب. وكذلك يحكى عن مالك بن أنس وغيره من السلف أنهم كانوا في هذه الآية يقولون الإيمان به واجب والسؤال عنه بدعة. إمام البغوي توقعت له قال الإمام البغوي ثم استوى على العرش قال الكلبي والمقاتل استقر وقال أبو عبيدة صعد. وأولت المعتزلة الاستواء بالاستيلاء أي هرلا مقود أدار بلو يفسروا تمان ناتشو معتزلة وش ناتشو الله بسلطانه تقود أدار يارو يفسروا معتزلة وش ناتشو يو. وأولت المعتزلة الاستواء بالاستيلاء. فأما أهل السنة وشما يقولون لالو الاستواء على العرش كعرش بلا يكف مال الصفة لله تعالى بلا كيف هنا እና እሺ ይሄን እሺ እና ደግሞ ይሄ ታፋ ጭንቅላት ምናምን የተባለው ታፋ ምን የለም እንደዚህ ባት ማለት ታፋ ባት ተብሏል። ከይፍያውንም እርሱን አላህ ነው የሚያውቀው። ከይፍያውን አላህ ነው የሚያውቀው። ሙስሊም ማለት ምን እንደሆነ ታውቃለህ አይደል? ጎስት አውቃለሁ። ሙስሊም ማለት ምን አይነት ሰው ነው? አምላኩ የነገረውን ስለ ራሱ አምኖ የሚቀበል፣ መልእክተኛው ስለ አምላክ የተናገሩትን አምኖ የሚቀበል፣ ከይፍያውን ግን እንዴት ነው የሚለውን አላህ ሱብሓነሁ ወተዓላ ነው የሚያውቀው። ያንን ከይፍያውን ለአላህ ይተዋል። ገብተዋል አይደል? ያ ነው። ስለዚህ አላህ በቁርአን ላይ አደምን በእጆቼ የፈጠርኩት አለ። ስለዚህ አደምን በእጆቼ የፈጠርኩት ሲል ጊዜ እጅ እንዳለው እናምናለን። ግን እጅ እንዴት አይነት ነው? እንደኛ አይነት ነው ወይ አይደለም? በእርግጠኝነት ምክንያቱም አላህ ለይሰ ከሚስሊሂ ሸይኡን ስላለ እኔ የሚመስል አንዳች የለም ስላለ ያ ታዲያ እጁ ምን አይነት ነው የሚለውን ደግሞ አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው። ነገ የትንሣኤ ቀን ግን እንደምናየው ቃል ገብቶልናል። ይሄ ዲያስ እሺ አመሰግናለሁ። الحمد لله.
አልሐምዱሊላህ አልሐምዱሊላህ